بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وآله وصحبه أجمعين أما بعد ودي تكبراتشو في تجربة عمرية تكتاتيوش السلام عليكم ورحمة الله وبركاته إن شاء الله يو النزين ديكاوش يزغيه بتمكنات يو تنش اسكامت تراكمو ياركنو إن شاء الله الحمد لله رمضان بسلام صومان لذيك أن لرسن جيتا أتصف دربربي هنا مسكنا يدرسوا لعلهم الحمد لله بمكتل قد زاري يتمرتاچن مجمر يعني إن شاء الله رمضان لاي يتمرني نبر تمرت نبر جن بزو أستيتوش يمتوبت حقات أمينة ያለው እንግዲህ ያስተያየት ደግሞ እንደ አዲስ ቢጀመር የሚባል ነገር ነው የበረከተብኝ ረመዳን ላይ ያልተከታተልን ብዙ ሰው ስለምንኖር እንደ አዲስ ይጀመር የሚል ነገር ነው ያለው ኢንሻአላህ ዛሬ بإذن تعالى ከመጀመሪያው ጀምረን መግቢያው ጀምረን ማለት ነው የምናይ ይሆናል አጥር ያደረግን ሳናሰፋ ማለት ነው ወደ ዋናው ትምህርት ለመግባት እንግዲህ ዋናው የዛሬው ትምህርታችን የሚሆነው ስለ ቁርአንን የማንበብ ደረጃዎችን በተመለከተ እንደዚሁም ደግሞ ቁርአንን ተምረን የማስተማሩን ደረጃ በተመለከተና አዳቦቹን ቁርአንን ለማንበብ በምንፈልግበት ጊዜ ያሉ ስነ ስርዓቶች አሉ እነኚህ ስነ ስርዓቶች በተመለከተ ያተኮረ ይሆናል ከዚያም በመጨረሻ የተጅዊድን አጠር ባለ መልኩ ምን ማለት እንደሆነ ለመግለጽ እሞክራለሁ በአላህ Subhanahu Wa Ta'ala ፈቃድ ማለት ነው እንግዲህ ሁላችሁም ኢንሻአላህ እንድትከታተሉ ተጋብዛችኋል ጀዛኩሙላሁ ኸይራን በጉጉት እየጠበቃችሁ እንደሆነ አይዘነጋም እንግዲህ ያው አላህ ባለው ሰዓት ነውና እንግዲህ ተገናኝተናል አልহামዱሊላህ ወደ ዋናው ሲገባ ቁርአንን ማንበብ እንግዲህ ብዙ ጊዜ ስለ ቁርአን ይነሳል ቁርአን የሚገርመው ነገር ወደ አላህ Subhanahu Wa Ta'ala ከምንቀርብባቸው የዒባዳ ዘርፎች ስለሚካተት ስለሚገባ ነው የነ ነገር ብዙ ጊዜ ትኩረት ተሰጥቶት የምንማማረው ማለት ነው ቁርአንን ማንበብ ያለው ምንዳ ያለው ደረጃ ከፍ ያለ ነው ይሄንንም በማስመልከት የአላህ መልእክተኛ አለይሂ ሰላቱ ወሰለም ቁርአንን ለሚያነቡ ሰዎች አላህ የሚሰጣቸውን አጅር ሲገልጹ እንደዚህ ብለው ነው የገለጹት ምን ብለው ገልጸውታል عن ابن مسعود رضي الله عنه قال رسول الله صلى الله عليه وسلم من قرأ حرفا من كتاب الله فله حسنة والحسنة بعشر أمثالها لا أقول ألف لام ميم حرف ولكن ألف حرف ولام حرف وميم حرف رواه الترمذي انجده كابن مسعود رضي الله عنه عند تزجبوا رسولنا عليه الصلاة والسلام قالوا من قرأ حرفا من كتاب الله فله حسنة كالله سبحانه وتعالى مصحفه ولنكو عندي تنفيذ ليعنببا ترسرا ينورا علالو والحسنة بعشر أمثالها يتشي ترسرا يمتبالوا دقمو بأسر مساليوانا أتالو لا أقول لمالو لا أقول ألف لام ميم حرف نقرقن من ألف لام ميم حرف لا أقول ألف لام ميم حرف ألف لام ميم يالو عند فيدلنا ألم مالو እንግዲህ ألف لام ميم ያለችዋ አንድ ፊደል ናት አለለም አሉ ولكن ነገር ግን ولكن ألف حرف ولام حرف وميم حرف ነገር ግን ألف ራሷን የቻለች አንድ ፊደል ናት ላም ራሷን የቻለች አንድ ፊደል ናት ሚምም እንደዚሁ ራሷን የቻለች አንድ ፊደል ናት ማለት ነው ስለዚህ አሊፍ ላም ሚም የሚለው ቃል ከስንት ፊደላቶች የተዋቀረ ነው ማለት ነው ከሶስት ፊደላቶች በእነኚህ ደግሞ ሶስት ፊደላቶች ስንት ሐሰና እናገኛለን ማለት ነው በአንዱ ፊደል 10 ሐሰና የምናገኝ ከሆነ በሶስቱ 30 ሐሰና እናገኛለን ማለት ነው ስለዚህ ምንድነው ቁርአንን ማንበብ ይህን ያክል ደረጃ የሚያስገኝልን ነው አንድ ገጽ አነበብን ማለት አንድ ገጽ ሙሉ የያዘውን ፊደል ብንመለከት በእነኚህ ፊደላቶች ልክ አጅር
የምንመነዳበት አጋጣሚ ይኖራል ማለት ነው። ይሄን በማስመልከት ኢብኑ ረጀብ የሚባሉ ታላቅ ዓሊም ምን ይላሉ? በ10 መከፈሉ ማለትም 10 አጅር ማግኘቱ በማንኛውም ቃሪእ ላይ ነው አሉ። ማንኛውም ሰው ቁርአን የሚቀራ ሰው 10 ሐሰና በአንድ ፊደል ማግኘቱ ለሁሉም ነው አሉ። ማንኛውም ቂራት የሚቀራ ሰው ይችን ሐሰና ይችን 10 ሐሰና ያገኛታል ማለት ነው። ነገር ግን ከ10 በላይ ለማግኘት ግን አላህ የሻለት ሰው ሲቀር ነው አሉ። ይህም ሲባል ምንድነው? ከ10 ሐሰና በላይ ለማግኘት ከ10 ሐሰና በላይ ለመደራረብ ምንድን ያስፈልጋል? የልባችን ፍራቻ ቀልቦቻችን ሊፈሩ ይገባል። ኢኽላስ ሊኖረን ይገባል። እንደዚሁም ደግሞ ባለን ትኩረት ወደ ቁርአኑ ባለን ቀረቤታ የተነሳ አላህ Subhanahu Wa Ta'ala ከ10 በላይ እጥፍ ድርብርብ የሆነ አጅርን የሚሰጠን አጋጣሚ ነው ያለው። ስለዚህ ቁርአንን ማንበብ ይህን ያክል ትሩፋቶችን አሉ ያስገኛል ማለት ነው። እንግዲህ ይህንን ሐዲስ በተመለከተ የዘገቡት ቲርሚዚ ናቸው ማለት ነው። ስለዚህ ይህንን ከተነጋገርና ሐዲስ ሁላችንም በዚህ በቁርአን መማርም ሆነ ማስተማር ላይ ምን ማድረግ አትኩረት ሰተነ ቦታ ሰተኑ ልንማማርበትና ልናስተምርበት ይገባል ማለት ነው። ስለዚህ ትልቅ የሆነ ነገር ነው። ጀዛኩሙላሁ ኸይረን። ሁላችሁም እንግዲህ ያው እንደተረዳችሁት አልጠራጠርም። በመቀጠል ይህንን ቁርአንን ማንበብ ያለው ምንዳ ከተመለከትን ቁርአንን ተምረን ማስተማር ያለውን ደረጃ ደግሞ እንመልከት። ቁርአንን ተምሮ ማስተማር ያለውን ደረጃ ረሱላችን አለይሂ ሰላቱ ሰላም በዚህ እንደዚህ ብለው ገልጸውታል። ምን ብለው ገልጸውታል? ከዑስማን ረዲየላሁ ዐንሁ እንደተዘገበ ማለት ነው። عن عثمان رضي الله عنه قال قال رسول الله صلى الله عليه وسلم خيركم من تعلم القرآن وعلمه رواه البخاري። እዚህ ላይ ከዑስማን ረዲየላሁ ዐንሁ እንደተዘገበው የአላህ መልእክተኛ አለይሂ ሰላቱ ወሰላም ምን አሉ? ከእናንተ እኮ በላጩ የሆነው ቁርአንን ተምሮ ያስተማረ ነው አሉ። خيركم من تعلم القرآن وعلمه خيركم በላጩ የሆነው ከእናንተ ውስጥ እኮ በላጩ የሆነው እኮ ምንድነው? ተምሮ ያስተማረ ነው። ምንን? ቁርአንን ተምሮ ያስተማረ ነው። ስለዚህ መማር ያለውን ደረጃ ማስተማር ያለውን ደረጃ የሚገልጽ ሐዲስ ነው ይሄን ሐዲስ። ስለዚህ ከበድ ያለ ደረጃ አለው ማለት ነው። ስለዚህ አብዛኞቻችን በቁርአን ደረጃ ላይ ያለን ዕውቀት ከፍተኛ ከሆነ ወይንም ጥሩ ዕውቀት የሚባል ካለን የግዴታ ማስተላለፋችንን ልንዘነጋው አይገባም። ይህንን የመሰለ خيركم የሚለው ገለጻ ውስጥ የምንገባበት አጋጣሚ ስለሚኖር ማለት ነው። ስለዚህ በላጭ እንድንሆን ተምረን ልናስተምር ይገባል ማለት ነው። ጀዛኩሙላሁ ኸይረን። ስለዚህ ይህንን ሐዲስ በተመለከተ እንግዲህ ይህንን ይመስላል ትርጓሜው። ይህንን ሐዲስ የዘገቡት ዑስማን ረዲየላሁ ዐንሁ የተዘገበው ነው። ይህንንም ያወሩት ቡኻሪ የሚባሉ ታላቅ ዓሊም ናቸው። ስለዚህ ትክክለኛ ሐዲስ ነው። ይሄንም ደረጃው ከፍተኛ የሆነ ነው። ሁላችንም ቁርአንን ተምረን ለማስተማር ወደ ኋላ ማለት የለብንም ኢንሻአላህ። ጀዛኩሙላሁ ኸይረን። ሌላው ቁርአንን በምናነብበት ጊዜ ቅድመ ስርዓቶች አሉ። እነኚህን ስርዓቶችን አጠር ባለ መልኩ እንመልከታቸው። ቁርአንን የማንበብን ስርዓት በተመለከተ ማለት ነው። ይህንንም ኢብኑ ከቲር የተባሉ ታላቅ ዓሊም የገለጹት አገላለጽ አለ። ቁርአንን ለማንበብ በምንፈልግበት ጊዜ ስርዓቶቹን ማለት ነው አጠር አድርገው ይገልጸውታል። ከነዚህ መካከል እንመልከት። አንደኛ ቁርአንን ንጹህ ሳንሆን ወይንም ያለ ጧህራ አለመንካት ወይንም አለማንበብ ይሄን ይገኝበታል። ሁላችንም ማንበብ በምንፈልግበት ጊዜ ምን ማድረግ ይኖርብናል? ንጹህ ልንሆን ይገባል። ጧህራ ልንሆን ይገባል። በዚህ መልኩ ስርዓታችንን ልንጠብቅ ይገባል ማለት ነው። ይህ እንግዲህ አዳቡ ስነ ስርዓቱ ነው። ሌላው ከማንበባችን በፊት ሲዋክን መጠቀሙ በጣም የተወደደ ነው። ጥሳችንን መሟጨት ማለት ነው። ጥሳችንን በመፋቂያ መጠቀም ይሄ ከመጀመራችን በፊት በጣም የተወደደ ነገር ነው። ሌላው ለመቅራት ስንዘጋጅ መልካምና ንጹህ የሆነ ልብስን ልንለብስ የተወደደ ነው። ንጹህ ልብስ ለብሰን እንደው ከስራ ቦታ መተን የስራ ልብሳችንን ለብሰን ሳይሆን ቀየር አድርገን ጧሃራ ነገር ለብሰን መቅራቱ
ከአዳቦቹ ይቆጠራል ማለት ነው። ሌላው ስናነብ ፊትን ወደ ቂብላ መዞር፣ ይህንም ከስነ ስርዓቶቹ ይመደባል። ሌላው ሲያዛጋን ሲያፋሽገን ቁርአኑን ከማንበብ መቆጠብ ወይንም ማቆም ይኖርብናል። ሌላው በጣም አስፈላጊ ካልሆነ በስተቀር በተራ ወሬ ቁርአንን ከማንበብ አለማቋረጥ። በተራ ወሬ እንደው ዝም ብለን እንደው በአሁኑ ሰዓትማ በተለይ ስልክ ይደወላል፣ እንደዚሁም ደግሞ እየቀራን እያለ በመካከል ወሬዎችን የምናወራበት አጋጣሚ አለ። ይህንን ነገር መጠንቀቅ ይኖርብናል። ኢንሻአላህ ስርዓቶቹ ነው። ስርዓቱን ጠብቀን መቅራት የአላህ ንግግር እንደመሆኑ መጠን እህትራም ልናደርግ ይገባል። ሌላው አእምሯችንን ሙሉ በሙሉ በዚሁ ላይ ማሰማራት ወይም በትኩረት ማንበብ ይኖርብናል። ይህንም እንደነገርኳችሁ በትኩረት በኖርበት ሰዓት በተደቡር ከ10 ሐሰና በላይ እንድናገኝ የሚያደርግ ምክንያት ነው። ስለዚህ ሁላችንም አእምሯችንን ሙሉ በሙሉ በቁርአን በምናነበት ጊዜ ልናሰማራው ይገባል። ሌላው አላህ ለአማኞቹ በሰጠው የቃል ኪዳን አንቀጽ ላይ በደረስን ቁጥር ቆም ብለን የአላህ Subhanahu Wa Ta'ala ምን ማድረግ ይኖርብናል? ቃል ኪዳን አንቀጽ በደረስን ቁጥር ቆም ብለን አላህ Subhanahu Wa Ta'ala መለመን ይኖርብናል። ሌላው የዛቻ አንቀጽ በመጣችን ጊዜ እንደዚሁ ቆም ብለን አላህ Subhanahu Wa Ta'ala ጠብቀን ማለት መጠበቅ ይኖርብናል። ሌላው ቁርአንን ከፍተን አለመተው ይመስል በላዩ ላይ ምንም ነገርን አለመስቀመጥ፣ ሌሎችን በሚያስቸግር መልኩ ድምፅን ከፍ አለማድረግ እና እንደዚሁም በገበያ ውስጥና ጩኸት ባለባቸው ቦታዎች ላይ አለማንበብ ናቸው። እነዚህ አጠር አድርጎ ያስቀመጠው ኢብኑ ከቲር ረሂመሁላህ። ከዚህም የበለጡ ብዙ አዳቦችን ተዘርዝረዋል። ለዛሬው ኢንሻአላህ እነዚህን ይበቁናል ማለት ነው። ጀዛኩሙላሁ ኸይራን። እነዚህን ስርዓቶች እንግዲህ ጠብቀን ማንበቡ ቁርአን እንደመሆኑ መጠን አስፈላጊ ነው ማለት ነው። እንግዲህ አጠር ባለ መልኩ መግቢያውን ዳሰስ ካደረገን ወደ ዋናው ነው የምንገባው። ተጅዊድ ብዙ ጊዜ ተጅዊድ ይባላል። ተጅዊድ ምን ማለት ነው? የቋንቋ ምሁራኖች ካስቀመጡለት ትርጉም ጀምረን እንመልከት። ተጅዊድ ማለት التجويد هو لغة التحسين። ተጅዊድ ማለት በቋንቋ ደረጃ ማሳመር ማለት ነው። ወይም ቋንቋው ገለጻው የቋንቋ ምሁራኖች ሲገልጹት ምን ይሉታል? ተጅዊድ የሚለው التحسين ማሳመር ማለት ነው። ሌላው የተጅዊድ ምሁራኖች ያስቀመጡለት ትርጓሜ አለ። እሱም ምንድነው? ከዶክተር አይመን ስዌድ የገለጹት አገላለጽ አለ። ምን ብለውታል? هو علم يعرف به النطق الصحيح للحروف العربية የአረበኛን ፊደላት ትክክለኛ አነበባቸውን የምናውቅበት የእውቀት ዘርፍ ነው ይላሉ። ተጅዊድ ማለት የአረበኛን ፊደላት ትክክለኛ አነበባቸውን የምናውቅበት የሆነ የእውቀት ዘርፍ ነው ማለት ነው። በዚህም ውስጥ የሚካተቱ ብዙ ትምህርቶች አሉ። ምሳሌ መኻሪጅ الحروف የፊደላትን መውጫ ይመስል፣ እንደዚሁም ደግሞ ሲፋቲሃ الذاتية والعرضية እንደዚሁም ቋሚ የሆነ ባህሪ ያላቸውንም ሆነ ተለዋዋጭ ባህሪ ያላቸውን ፊደላቶችን የምናውቅበት አጋጣሚ አለ። እንደዚሁም ደግሞ አህካመ ኑን ሳኪነቲ ወተንዊን፣ አህካመ ሚም ሳኪና፣ አህካመ ላም ሰዋኪን፣ አህካመ ልመድ፣ አህካመ الوقف والابتداء እንደዚሁም ብዙ የምንማራቸው ህግጋቶች አሉ። እነኚህን ሁሉ ያካተተ ነው ማለት ነው ተጅዊድ። እንግዲህ አጠር ባለ መልኩ ትርጓሜው ይሆንን ይመስላል። የተጅዊድ ትምህርት ደረጃው ምንድነው? ይህን ደረጃ ስንመለከት የተጅዊድ ትምህርት ደረጃ ላቅ ያለ ትምህርት ነው። ምክንያቱም ከተላቁ የአላህ Subhanahu Wa Ta'ala ንግግር ጋር በቀጥታ የሆነ ወይም ቀጥተኛ የሆነ ግንኙነት ስላለው ነው። ምክንያቱም ተጅዊድ የምንማረው ለምንድነው? ቁርአንን በትክክል ለማንበብ ነው። ቁርአንን በትክክል ማንበብ ደግሞ የሚጠቅመው ማንን ነው? ስለዚህ ተጅዊድ መማሩ ቁርአንን እንድናስተካክል ከሆነ ቀጥታ የሆነ ቁርአን ጋር ግንኙነት አለው ማለት ነው። ስለዚህ ላቅ ያለ ደረጃ አለው። የአላህ Subhanahu Wa Ta'ala ንግግር መማማር ትልቅ የሆነ ምንዳ ያስገኛል ማለት። ስለዚህ ትልቅ የሆነ ደረጃ አለው። ሌላው የተጅዊድ ትምህርት ምንጭ በተመለከተ የተጅዊድ ትምህርት ምንጩ ምንድነው? ብዙ ጊዜ ምንጩ መገለጽ ይኖርበታል። አንድ ትምህርት በተጀመረ ሰዓት የተጅዊድ ትምህርት ምንጭ በተመለከተ የረሱላችን አለይሂ ሰላቱ ሰላም አስተምህሮ ነው። የእሳቸውን አስተምህሮ አብሮ የተያያዘ እንጂ ዝም ብሎ ማንኛውም ሰው ከዛ በኋላ የተፈጠረ ነገር አይደለም።
በመሰረቱ በዛ ሰዓት ተጅዊድ የሚለው ነገር የለም ነበረ። ግን ይሄ ተጅዊድ ከዚያ በኋላ ከረሱላችን አለይሂ ሰላቱ ሰላም በኋላ የመጣ ነው። ከዚያ በፊት ረሱላችን አለይሂ ሰላቱ ሰላም ባሉበት ክፍለ ዘመን በዛ ሰዓት ማለት ነው ትክክለኛ የሆነ ፉስሃ የሆነ ትክክለኛ የሆነ አረበኛ ነበር የሚነጋገሩት። ነገር ግን ዘመን እየለወጠ በሚመጣ ሰዓት ቋንቋዎች ሁሉ እየተለዋወጡና ሁሉም የራሱን ቋንቋ መጠቀም በሚጀምርበት ጊዜ ይህንን ተጅዊድ የሚለውን ህግ አስቀመጡለት ቁራዎች ወይም ቃሪዎች ማለት ነው። ስለዚህም ነው እስካሁን ድረስ ይህን ቁርአን ምንም ነገር ሳይሆን የደረሰው እኛ ጋር ማለት ነው። ይህን ተጅዊድ ማስቀመጡ ወይም ይህ ተጅዊድ መማሩ ለዚህ ነው ጥቅሙ ማለት ነው። ህግጋቶቹ ጠብቀው እንዲኖሩ ያደርጋቸዋል፣ ጠብቀው እንዲቆዩ ያደርጋቸዋል። ለምሳሌ አሁን ብንመለከት የሳውዲ አረቢያ አረበኛና የሌላው ሀገር አረበኛ ብናመዛዝነው በምንም አይነት መልኩ አይገናኝም ማለት ነው። ሁሉም የራሱን የሆነ ቃላቶችን ይጠቀማል። ይህ ተጅዊድ ባይመጣ ኖሮ ሁሉም የአረብ ሀገራቶች በፈለጉት አረበኛ ያነቡት ነበር ማለት ነው። ለዚህም ነው ተጅዊድ አስፈላጊነቱ የተጠቀሰው። ሌላው የተጅዊድ ትምህርት ዓላማውን ማወቅም ግድ ይለናል። ዓላማው ምንድነው? ይህንን የተጅዊድ ትምህርት ዓላማው ሰውኑ ሊሳን ያኒ الخطأ ምላሳችንን በምንቀራ ጊዜ ከስህተት ለመጠበቅ ነው። ምላሳችንን ከስህተት ለመጠበቅ ነው። የግዴታ ምን ማድረግ አለ? ይህንን ተጅዊድ በምንማር ጊዜ ተግባሩ ጋር እንሄዳለን። ምላሳችንን የሚስተካከልበት አጋጣሚ አለ ማለት ነው። ስለዚህ ዋናው ጠቀሜታው ምንድነው? ምላሳችንን ከስህተት ለመጠበቅ ነው ማለት ነው። ይህንም ስህተት የሚባለው ወይንም ለህን የሚባለውን የተጅዊድ ምሁራኖች በሁለት አይነት መልኩ አስቀምጠውታል። እሱም አንደኛ ለህኑል ጀሊ እና ለህኑል ኸፊ ብለው በሁለት መልኩ አስቀምጠውታል። ለህኑል ጀሊ የሚባለው ግልጽ የሆነ ስህተት ማለት ነው። አማርኛ ትርጓሜው ግልጽ ስህተት የተባለበት ምክንያት ደግሞ ማንም ቁርአንን ማንበብ የሚችል ሰው ሊለዩ የሚችለው የሆነ የስህተት አይነት ስለሆነ ነው። ምሳሌ ብንመለከት ሐረካዎችን መቀያየር መስል ምሳሌ ቁል አዑዙ ቢረቢ ናስ ማለት ሲገባው ቁል አዑዙ በረበ ናስ ቢል ሁሉም ሆነ ተበላሽ ማለት ሁሉንም በፈትሐ ቢረቢ ናስ ማለት ሲገባው በረበ ናስ ቢል ምን ይሆናል? ሐረካዎቹ ተቀያየሩ ማለት ነው።